ምን ይላል እዚሁ ላይ ዲያቆን ቢንያም ፍሬው የኢሳን ስም ማንኛውም ሰው እንደ ስሙ አድርጎ መጥራት ወይም ደግሞ መሰየም በስማቸው ዛሬ በሙስሊም መሐመድ የሚል መጠሪያ ስም ይሰጠዋል። ማን የሚባል መሐመድ የሚባል መጠሪያ ስም ይሰየምለታል። ኢሳ የሚል ስም መጠሪያ ያለው ሙስሊም አለን? የለም። ስሙን ራሱ ኢሳ ብሎ የሚጠራ ሙስሊም ካለ ራሱ የተጠላ ነው በእስልምና ሃይማኖት። ኢሳ ብሎ ስም የለም ይለናል። ከየት እንዳገኘው እኔ እንጃ። አምላካችን አላህ በቅዱስ ቃሉ ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው የኢየሱስን ስም የልጁ ስም አድርጎ የሚጠራ ለራሱ ስም የሚያወጣ እርጉም ነው ብሎ አላስተማሩንም። ከየት ነው ያመጣው? ለምንድን ነው የሚዋሸው? እርግጠኛ እስካሁን ያየናቸውን ውሸት ቁጥር 1 ውሸት ቁጥር 2 እያልን ብንቆጥል ነገሩ ስለሚበዛ ይቅርብን። ስህተት ብለን ግን ማረም እንፈልጋለን። ምናልባት አላህ ፍቃዱ ሆኖ ስህተቱን ሊያርም ይችላል። ሁኔታውን ግን ስናየው የትርጉም ጉዳይ ሆኖ አይደለም ያገኘነው። ከናካቴው እምነታችን ውስጥ የሌሉ ጥቅሶች ናቸው የሚጠቀሱት። የኢሳን ስም የሚጠራ ሰው ለልጁ ወይ ለራሱ የትኛው ላይ ነው በእስልምና ህግ የተጠላ ወይ የተረገመ ሆኖ የተገለጸው? አላህ ብሎ ስም ስለሌለ ኢሳ ብሎ ስምም የለም ይለናል። ከየት የመጣ ነው? ነብያችን አለይሂ ሰላቱ ወሰለም ሰሂህ በሆነ ሐዲስ አቡ ሁረይራ እንዳስተላለፈልን ረዲየላሁ ዐንሁ እሳቸው ግን ክልክል አድርገው የጠቀሱልን ስም ምንድነው? ኢነ አኽና ኢስሚን ዐንደላህ አላህ ዘንድ በጣም ውዳቂ የተጠላ ስም ብሎ ማለት ረጁሉን ተሰማ መሊከል አምላክ ንጉሰ ነገስት የነገስታት ንጉስ ተብሎ የሚጠራ ሰው ነው ውዳቂ የተጠላ የሚባለው። ለምን? ላ ማሊከ ኢላላህ ከአላህ በስተቀር ንጉስ ስለሌለ የጌታችንን ስም ምን አድርጎታል? እሱ ወሰደዋ ንጉሰ ነገስት የነገስታት ንጉስ ተብሏል። ይሄ ስም ነው የተጠላው ብሎ ነው ያስተማሩን። ወፊ ሪዋየት እንደውም በሌላ ዘገባ አግየዱ ረጁሊን ዐላ አላህ የውመል ቂያማ ነው ያሉት። ነገ የውመል ቂያማ ቅጣቱ በጣም የሚበረታበት ሰው ነው ያሉት። አዎ በዚህ ስያሜ እንዲጠራ የፈለገ የተጠራ ሰው የጌታችንን ስም መውሰድ ተከለከለ እንጂ መቼ ነው የኢሳ ስም ክልክል ሆኖ የቀረበው? እንደውም በሌላ ሐዲስ ላይ አቢ ሹረይህ انه كان يكنى ابا الحكم አቢ ሹረይህ አበል ሐከም ተብሎ ነበር የሚጠራው የፍርድ አባት ማለት ነው። ይህ በሚባል ሰዓት فقال له النبي عليه الصلاه والسلام يا الله نبي من አሉት በዚህ ሰዓት ان الله هو الحكم واليه الحكم ፈራጅም ፍርድም ወደ ጌታችን ነው ይሄ እኮ ኢየሱስ ስያሜ ነው ቀይር አሉት። فقال من أرسو إن قومي إذا اختلفوا في شيء أتوني فحكمت بينهم فرضي كلا الفريقين ህዝቦቼ እኮ ሁለት ግሩፖች ወይም ሁለት ግለሰቦች በሆነ ነገር ተጣልተው እኔ ዘንድ እንደ ሽምግልና ሲመጡ በመሐከላቸው ጉዳዩን አይቼ ስፈርድ